አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ ብቅ ብዬላችኋለሁ። ይሄ ቪዲዮ ስታዩ በላይክ እዚህ ቪዲዮ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አሳብ አስተያየታችሁ ኮሜንት እያስቀመጣችሁልኝ እላለሁ እና ዛሬ የመጣሁበት ትንሽ ተከፍቻለሁ፣ አዝኛለሁ። የመጣሁበት ምክንያት ምንድን ነው እና በቃ የመዳን ቀሞች ዋና መመክራችሁ ማለት ነው። እውነት እኮ ነው የምላቸው። ምንም ያክል ቢጣሩ የመዳን ቅመሞች እኛ ማለት ነው መዳሞች የፈለገ ይጠራሉ። ሲጠሩ ቅጥ የላቸው። በጣም ነው ያስደነግጡ። የሚጠሩ መዳሞች ደግሞ አብዛኛዎች አሉ፣ ከኔ መዳም ጨምር ማለት ነው። ሲጠሩ ምን እንደተፈጥሯል እንደሚባል ማለት ነው አስደንግጠው የሚጠሩ መዳሞች አሉ። ያን ስለሆነ እናንተ አብዛኛው ሰዎች ደረጃ ነው፣ አብዛኛው ሰዎች ደረጃ ላይ ነው የምንመላለሰው ማለት ነው። ደረጃ እየተመላለስን ያለን ሰዎች መስላልም የሚወጣ ሰው ደረጃ የሚወጣ ሰው አንድ ነው። ገብቷቸዋል። ሲወቅ አንድ ነው የሚደርስበት ጉዳት ማለት ነው። ቀስ ብላችሁ ብትጣራ ቢጣሩም እናንተ ስትራመዱ አቤት ብላችሁ ስትራመዱ እየመጣሁ ነው ብላችሁ ቀስ ብላችሁ ተራመዱ እንጂ ፈጠን ፈጠን ብላችሁ ስትራመዱ ማለት ነው ጉዳቱ የማን ነው? የእኛም ነው። ምክንያቱም እዛ ደረጃ ላይ ብንወጥ የምንሰበር እኛ ነን። መሰላል ላይ ብንወድቅም የምንጎዳ እኛ ነን። እነሱ አይደለም የሚጎዱት። እነሱ የአንድ ቀን እረፍት ቢሰጧቸው ነው። ከዛ በላይ የለም። በእኔ ስላየሁት ነው። በእኔ ደርሶብኝም ስላየሁት ነው። እረፍት የሚባል ነገር የሚሰጧችሁ ነገር የለም። ታመሻል እረፊ የሚሉት ነገር የለም። ተነሺ ነው የሚሉት። እያወቁ ምን ይላሉ? ቀስ ብለሽ ስሪ፣ እያረፍሽ ስሪ ይላሉ። ምክንያቱም እናቶቻችን የሉም እዚህ ጋር አጋዥ የለንም አጠገባችን ላይ። በተለይ ከኢትዮጵያ ልጆች አብራችሁ የምትሰሩ ካለ ብዙዎቻችን ኢትዮጵያ ሆነን ደግሞ ማንዋደዳለን አይታችሁ። ግን አብዛኛው ሰዎች እኔ ግን ከኢትዮጵያ ጓደኞቼ ሰርቻለሁ። እንደ እህቶቼ ነው አብረን እየሰራን ነበረ። ብንታመምም ቢታመሙም እኛ እንደ ኢትዮጵያዊነት አይደለም እንደ እህት ማሞች ነው እየኖር ነበረው። ከኔ ጋር የሚያውቅ ሰው አለ። ይሄ ቪዲዮ የምታዩት ፋሚሊዎች ደግሞ የምታውቁም አላችሁ። ግን ዛሬ ግን አብረን አይደለም። ገብታችኋል። ቤሩት ላይ በተፈጠረ ምክንያት ተለያይተናል። ሁላችንም ተበታትነን ሌላ ሀገር ተበታትነናል። ያን ስለሆነ ተዋደዱ፣ አብራችሁ ትኖሩ። ስትታመሙ አንዱ ቢታመም የአንዱ ድጋፍ ይሆናል፣ የአንዱ ቢታመም የአንዱ ድጋፍ ይሆናል። ገብቷችኋል። እናንተ ታማችሁ ይብን ብተኙ ማለት ነው ያ ኢትዮጵያዊ ስለሆነች ያስፈለጋችሁ ነገር ጠይቃ ታመጣላችኋለች። መዳም እኮ የሆነ ነገር ብታመጣል ከበላሽ ቢካር በላሽ ማራስ አስቀምጣ ትጓዛለች። አብዛኛዎቹ ትጣላላችሁ፣ ብዙዎቻችሁ ማለት ነው። ያን ስለሆነ እኔ ዛሬ አብራኝ የምትጓዝ ጓደኛዬ እንቅልፍ አታ ከኔ ጋር እኔ ሳርፍ የምታርፍ ጓደኛዬ፣ እኔ ስቀመጥ የምትቀመጥ፣ እኔ ስነሳ የምትነሳ ነበረች። እሷም እረፍት የላትም። እኛ ነን እረፍት የከለከልናት። እኛ መዳም ቅመሞች ነው፣ ታውቋታላችሁ። ዛሬ ግን እየተንቀሳቀሰች እያለን ከኔ ጋር ማለት ነው ከኔ ጋር እየተጓዘች እየሄደችም ደረጃ ላይ አጋጣሚ መዳም ፈጠን ስትጠራ አንዴ አቤት አለች። አቤት አለች። አቤት ስትልም አልሰማችም መዳም። አሁኑ ተጠራች ከመጠን በላይ ማለት ስትጣራ አሁኑ አቤት አለችና አይ አሁንማ ቶሎ ቶሎ ልጓዝ አለች። ቶሎ ቶሎ ልጓዝ ብላ ደረጃው ደግሞ አንድ አይደለም እንደ እባብ የተጠማጠመ ደረጃ ነው። ያ ደረጃ እየወጣች እየተራመደች
እቺ ሴትዮዋ ማጠብ እየተጣራች አላቆመችም። እየተጣራች ነው። ዝም ብላ ነው የምትጣራው ማለት ነው። ታውቃላችሁ አረቦች ማጣራት ይወዳሉ። ካጠገባቸው ሮቅ ስትሉ የምትቀመጡ ይመስላችኋል። ስራ የምንሰራ አንመስላቸውም። ከዛ ሻቅ ብላ እየወጣችም ምን ገጠማት? ወደቀችና መጨረሻ ምን ሆነ? አንገቷ ተጠማጥሞ ቀረ። ደረጃው እዚህ ጋር እንጨት አለ፣ እንደ ብረቱ አለ ጎን ላይ ስትወድቅ ብረቱ አንገቷ አላት። አንገቷ ተጠማጥማ ቀረች። አንገቷ ተጠማጥማ የቀረችበት ሐኪም ቤት ተወሰደች። ሐኪም ቤት ዝም ብሎ ክሬም ነገር ነው ሰጥተው የሚተውት ታውቃላችሁ። ክሬም ነገር ሰጥተው አተዋት። ያ ክሬሙ እኔ ያመጣብኝ መሳጅ እያደረኳት እያሸኋት አንገቷ ይስተካከላል ብዬ እምቢ አለ። እኔ ደግሞ አንድ እዚህ ሀገር ማቀው ጌሻ ነበር። ያው ጌሻ ወሰድኳት። ከዛ ሊመለስ አይችልም መቼም አይመለስም። ይሄ አንገት እንደዛ ተጠማጥሞ ነው የሚቀረው። እንጃ ምናልባት አንገቱ ከተቀየረላት እንጂ አለ። እንዴት የሰው አንገት ይቀየራል? ሰዎች ይቀየራል? አይቀየርም መቼም። እውነት እኮ ነው የምላችሁ። ከዛ እኔ መሳጃ አድርጌያ ተመልሳለሁ ብዬ ታገልኩኝ ልመልስ አልቻልኩም። ግን ትንሽ ቢሆን መልሻታለሁ። ተመልሳለች። ግን ከኔ ጋር መጓዟ መንቀሳቀሷ አላቆመችም። ምክንያቱም እሷ ካልተጓዘች እኔ የምሄድበት ቦታ እኔ የምጓዝበት ቦታ እሷ ነው የምታስፈልገኝ። እኔ ብቻዬን መጓዝ አልፈልግም። ብጓዝ ደግሞ አለሷ ያ ቦታ የሚጠረግ ነገር የለም። አለሷ ያ ቦታ አያጸዳውም። እሷ ነች ዋና ትንሽ ከላይ ረፍረፍ ሲያደርጉባት ጽድት የምታረገው ማለት ነው። ከእጅ አትለይም። ከእጅ የምትለይ አይደለችም። ከእናንተም እጅ የምትለይ አይደለችም። ቤተሰቦች በሁላችንም እጅ ያለች ነች እቺ ነገር። ሁሌ ከጠዋቱ ብድግ ብሎ ምንድን ነው ይዞ የሚጓዘው? ከጠዋቱ ብድግ ብላችሁ ስትጓዙ ምንድን ነው በእጃችሁ ይዛችሁ የምትጓዙት? ትምህርት ቤት ስትጓዙ ደብተር ይዛችሁ ለምትጓዙ ይሄን እኛም እዚህ ሀገር እስካለን ድረስ ይዘን የምንጓዘው ነገር ምንድን ነው? ያን ስለሆነ እኔ ማሳያቸው እስቲ እሺ ካለችኝ አሳያቸዋለሁ ውዶቼ። እሺት ያለሽ እስቲ አሳያቸው የጓደኞቼ ማለት ነው ውዴ፣ አሳያቸዋለሁ። ታሳያቸዋለች እኮ በእሷ የደረሰ በእናንተ ማይድረስና እስቲ ታሳያቸዋለች። እናንተ እስቲ ምን ትላላችሁ? እናንተስ ይሄ ነገር ካያችሁ ምን ትላላችሁ? ዱዓ አድርጉላት። የማንኛውም ማለት ነው ቤተሰቦቼ አሳያችኋለሁ። እስቲ ተነሺ ተራመጂ። ቤተሰቦችን ይውሽ ዱዓ ያደርግልሻል። ሰላት ሰግደው ሲነሱ ዱዓ ያደርጉልሻል። ምክንያቱም እንደሚሻልሽ ማለት ነው። አለሷ መንቀሳቀስ አልችልም እኔ እንጂ አገሬን ከገባው እንጂ አለሷ መንቀሳቀስ አልችልም። ያን ስለሆነ ቤተሰቦቼ አሁን አሳያችኋለሁ። እስቲ አይታችሁ ትፈርዳላችሁ። ምን እንደምትሉ አላቅም። በእሷ የደረሰው በእኛም አይድረስ ነው ትላላችሁ ብዬ ተስፋ አደርጋለሁ። አሳያችኋለሁ። እሺ ጠብቁኝ በተስፋ። አይዞሽ 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 የኔ ውድ። ይኸው ቤተሰቦች አሁን ትቻታለሁ። አይታችኋል። እውነት እኮ ነው። እንደዚህም ተጠማጥማ ቀረች። ይኸው እውነት ደረጃ ላይ ስሮጥ ክስር አለች። ይኸው አንገቷ ተጠማጥማ ቀረች። በምን ልመልሳታ? በምን ይኸውና እውነት ተጠማጥሞ ቀረ አንገቷ ማለት ቤተሰቦች።
ስታሳዝን ያን ስለሆነ ውዶቼ፣ ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ፣ እዚህ ቤት አዲስ ሆናችሁ ኮሜንትም ሀሳብ አስተያየታችሁ አስቀምጡልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።